አዎ እኛ እንኳን ዝላይ የሚባል አንድ ፍልስፍና ነበረን ድሮ እዛ ጊዜ የለም እሱ አይሆንም ማለት ደረጃ በደረጃ ነው። ስለዚህ ስርዓትን አውቅ ዘንድ ከሚለው በተመረጠለት መንገድ ያስተምረዋል። የመረጠልኝ መንገድ ያው የምታውቁት ነው። ወገኖቼ በተለይ ጌታን ያላወቃችሁ እዚህ ውስጥ ካላችሁ አሁን ቀጥሎ የምናገረው ነገር ትንሽ ከበድ ሊላችሁ ይችል ይሆናል። በእስር ቤት ውስጥ 12 ዓመት ከ2 ወር ማለፌ ለኔ በረከት እንጂ እርግማን አልነበረም። ጌታ ይመስገን። ኢየሱስ ታላቅ ነው። ለኔ እስር ቤት መርገም አይደለም በረከት ነው። እስር ቤት እንደገባው ገና አመት ሳይሞላኝ አንድ 70-80 ዓመት ያህል የሚሆናቸው ሽማግሌ ሌላ ቦታ እኔ ከነበርኩበት ጎረቤት የታሰሩ ሽማግሌ ነበሩ። እሳቸውን ሽማግሌ መቼም አልረሳቸውም። አሁን የሉም አልፈዋል። አንገናኝም ግን በሰው በኩል መልእክት ላኩልኝ አንድ ጊዜ ታምራት እዚህ በመምጣትህ እንዳትበሳጭ አሁን አታውቀው በኋላ ታውቀዋለህ። እግዚአብሔር ከዛ መሃል ነቅሶ ያመጣ ስራ ቢኖረው ነውና እንዳታማርር ብለው ላኩት። ያን ጊዜ ጌታን አላወቅኩም እኔ ልብ አድርጉ። አይ ሽማግሌውን እግዚአብሔር ይስጥልኝ በሉልኝ አመስግኑልኝ፣ ነገራቸው ግን አልገባኝም። ጥቂት ቆይተው ከአንድ 3 ዓመት 4 ዓመት ገደማ በኋላ ደግሞ እንደገና ላኩልኝ። ሲወጡ ላኩልኝ ከእስር ቤት። እኔ ወጣሁ፣ የራሴን ነገር አግኝቼ ወጥቻለሁ። አሁንም እንዳልኩህ ነው፣ ጌታ ካንተ ጋራ ነገር ሳይኖረው አይቀርም፣ እባክህ አትበሳጭ ብለው እንደገና ላኩልኝ። ወጡ እሳቸው። ይህንን ባሉኝ ምናልባት አመት አይሞላ ይሆናል ወይ ምናልባት አመት የሆነ ይሆናል ነው ጌታን ያገኘሁት። መታሰር ለኔ በረከት ነው። የህይወት ዘመን ስጦታ አግኝቻለሁ አልኩት ለአንድ ሰውዬ። ምንድነው አለኝ። ኢየሱስ ክርስቶስ። ጌታ ይክበር። ኢየሱስ ክርስቶስ። አንድ ጊዜ በጉልበቴ ተንበርክኬ በነገራችን ላይ መጸለይ የጀመርኩት ያቺ እናቴ ያልኳችሁ መጀመሪያ ከተገናኘንበት ቀን በዛችው ቀን አንድ ትንሽ ትራክት ሰጠችኝ። እሷን አነበብኩ። እስቲ በርታ አይዞህ አለችኝ። የሚያበረታ ነገር ካለው እንግዲህ አለው አልኩ። ከዛ እሷን አነበብኩ። ብዙ አልቆየሁ። ቀን ላይ እንዳይሆን ሰዎች ትንሽ ፈራሁና ይሉኝታ እንዳያዩ መሸት ሲል ግን በጉልበቴ ወደቅኩ። ከዚያ በኋላ የሆነውን ምን ልንገራችሁ፣ ሌላ ጊዜ ነው የምንጫወተው ብያችኋለሁ።
ግን አንድ ጊዜ ኢየሱስ ክርስቶስን ማወቅ በጀመርኩበት ጊዜ እንደዚሁ በጉልበቴ ወድቄ አንተ ጌታ ሆይ አሁን ያወቅኩህን ጊዜ ብቻ ሳይሆን እነዚያን በጣም አስቸጋሪ ዘመናት ሁሉ አንተ እንዳሳለፍከኝ አወቅኩ። እኔ በካድኩ ጊዜ መካድ ብቻ አይደለም ሌሎችም እንዲክዱህ ባደረኩኝ ጊዜ አንተ ግን አልካድከኝም። አንተን ካገኘሁ ወዲህ አግኝቼው የማላውቀው ሰላምና ደስታ ያውም በዚህ መከራ ውስጥ ሰጠኸኝ። እኔንም ቤተሰቤንም ሁሉ መልክ አስያዝክና አስቀመጥክ። ከቶ ለዚህ ምን ይሆን መከፍልህ ብዬ ጸለይኩ። ለውለታ ሁሉ ምን ከፍልህ ይሆን ነው ያለው ዘማሪው። ከዚያ በኋላ አይ እንግዲህ አንተ በመታረገኝ ሁሉ በመታስቀምጠኝ ሁሉ በመትልከኝ ሁሉ ግባ በመትለኝ ሁሉ ላገለግልህ ወስኛለሁ ብዬ ወሰንኩ። ሲያንሰው እኮ ነው። በዚህች መሃል አንዲት ነገር ትዝ አለችኝና ላጫውታችሁ። እኔ ድሮ የማውቀው መስዋዕትነት መሞት ነው የነበረው። ትልቁ መስዋዕትነት መሞት ነው። ህይወትን አካልን የአካል መሞት አሳልፎ መስጠት ነው እኔ የማውቀውና አንድ ጊዜ ጳውሎስን እያነበብኩት የለም ለጌታ መሞት ማለት እኮ አካልህን መቅበር ማለት አይደለም አይነት መልእክት አገኘው። ከሱ ሌላ ምን መስዋዕትነት አለ አልኩት። የለም ያው ሰውነትህን መስዋዕት አድርግልኝ ነው የሚልህ አለኝ። ህይወትህን ነው አንተነትህን ነው የምፈልገው። ምትሰራልኝን አይደለም የምፈልገው አንተን ራስህን። መጀመሪያ አንተን ራስህን ለውጥና ከዛ በኋላ ነው ስለምትሰራልኝ ነገር ምንነጋገረው። አንተን ራስህን ደግሞ አንተ ራስህ ልትለውጠው አትችልም። እንዴት ያለ በእኔ አእምሮ ሊገኝ የማይቻል ምስጢር መሰላችሁ። ብትለው ራስህን አታረገው። እስከ ዛሬ ሳርጋው አልነበረም። ምን ቻልክ? እኔ ነኝ ማረግልህ ነው ያለኝ። በዚህ አይነት ሁኔታ ነው ያሰንኩት። የተሰጠኝ ጊዜ ነበር። ይቅርታ ጠይቃለሁ። ሌላ ፕሮግራም አካውሻለሁ መሰል። አንዲት ነገር ልበልና ተው። ጌታ ሁሉም ቦታ ያለ አምላክ ነው። ለምን ምንድነው እንደዚህ ያልኩት መሰላችሁ? እኔ ጌታን ባገኘሁበት ጊዜ ማረሚያ ቤት ሆኜ ባለቤቴ ከልጆቿ ጋር ኬንያ ውስጥ በስደት ነበረች። አንድ የሚያስደንቅ የጌታን ስራ ደግሞ ልነግራችሁ ነው። ጠርጥራችሁ ይሆናል ይሄን። እኔ ጌታን አግኝቻለሁ